ሰላም ሰላም ውድ የፒና ሪቪው ተከታታዮች እንደምን አላችሁ? ዛሬ እንግዲህ መግቢያው ላይ እንዳያችሁት ዛሬ የምናደርገው ለአዲሱ ዩቲዩብ ቻናላችን የሚሆን ካሜራ እንገዛለን ማለት ነው። አሁን እየቀረስኩ ያለሁት በስልኬ ነው። ለቭሎግ የሚሆን አሪፍ በጣም የሚያምር ካሜራ አለ። እሱን ሄደን አሁን እንግዲህ ስቶር ላይ ቼክ አድርገን ካለ እሱን እንገዛለን ማለት ነው። ስለዚህ ዛሬ የምንገዛው ካሜራ DJI Osmo Pocket 3 ይባላል። ለቭሎግ በቃ አሁን ላይ ሌተስቱና በጣም ተመራጩ እሱ ነው። የራሱ የሆነ ጊምባል አለው፣ አይንቀሳቀስም ምናምን። በኋላ በደንብ ዲቴል ካሜራው ሲመጣ በደንብ ፊውቸሮቹን አሳያችኋለሁ። ሁለተኛ ደግሞ እሱን የመረጥኩበት ምክንያት ቪዲዮ ራስን ስትቀርጽ ካሜራው ወደፊትም ወደኋላም እየዞረ እንደፈለክ ይቀርጻል እና ደግሞ ዋይድ አንግል ነው። በጣም በዲቴል በ4K እና ዋይድ አንግል ያስገባል። እሱ ነገሩ አንዱ የወደድኩለት ነው። ሶስተኛ ደግሞ እኔ የምገዛው DJI Osmo Pocket 3 ሆኖ ክሬተር ኮምቦ የሚለው ነው። ከክሬተር ኮምቦ ጋር ነው። ካሜራውን ብቻ አይደለም ማለት ነው። ክሬተር ኮምቦ ደግሞ ስገዛ ምንድነው ዋና ፋንክሽኑ የራሱ የሆነ ሪከርድ ማይክ አለው። እኚህ ፋንክሽኖችን ሳይ ምናምን እንደገና የካሜራው ጥራት ምናምን አሁን ላይ በጣም በቃ እኔ ከምነግራችሁ በላይ ቼክ አርጉ። ማንኛውም ዩቲዩበር ቭሎግ ምናምን ይሰራ አሁን ላይ የሚጠቀመው ፓኬቱን ወይም ፓኬት 3 ነው። ፓኬት 3 ሞር የተሻለ ነው። ለዛም ነው ፓኬት 3ን የመረጥኩት እና እዚህ ብዙ አላዝጋችሁም። በኋላ በካሜራው በደንብ አሳያችኋለሁ። ስለዚህ አሁን ወደዛ እንሄዳለን ማለት ነው። ኦልራይት እንግዲህ ወተናል። አሁን ጉዞ ጀምረናል ማለት ነው። ለወጣ ብዬ እንዴት ይከብዳል መሰላችሁ። ውጪው በጣም ነው በቃ የሚቀዘቅዘው፣ በረዶ ነው በጣም። ቆይ ላሳያችሁ። ይሄው እንግዲህ እንዴት እንደሚቀዘቅዝ በረዶ አለ። ስኖው ነገርም ደግሞ እየጣለ ምናምን ነገር ነው። ትንሽ በመስታወት ውስጥ ስለሆነ ትንሽ አይታይም መሰለኝ። ብቻ በረዶ አለ ምናምን ነገር አዛ ነው። እስቲ ወተን እንሞክራለን። ያው እንግዲህ እንሄዳለን አይቀርም። እንግዲህ ቤስት ባይ ደርሰናል። ስለዚህ ውስጥ እንገባና ደግሞ እንግዲህ ቤስት ባይ እንዳላቸው እንጠይቃለን። አንድ ቀን ደግሞ ስለ ቤስት ባይ ሙሉ ቪዲዮ ሰራላችኋለሁ። ለዛሬ ግን ካሜራዋን ብቻ ጠይቀን ካላቸው ወስደን እንወጣለን ማለት ነው። አሁን ወደ ውስጥ እንሄዳለን። ተከተሉኝ እንግዲህ የላቸውም። እንግዲህ ኦርደር ላረግ ነው። እንግዲህ ኦርደር አረጋለሁ። ለማክሰኞ ማርች 13 ይደርሰኛል። ኦርደር አረኩት። እንግዲህ ተርስዴይ ይደርሰኛል ማለት ነው። እቤት ነው የሚመጣልኝ። አንድ ቀን መጥቼ ደግሞ እዚያ ያሳያችኋለሁ። ለዛሬ ግን በረዶም እየጣለ ነው ምናምን ነገር በሄድ ይሻለኛል። እመለሳለሁ ማለት ነው። እንዳያችሁት ነው ጠብቄ የመጣሁት። ያው እንደማገኝ ነበረ ግን አልሆነም። እንግዲህ ኦርደር አድርጌያለሁ። ቀጣይ ሳምንት ይደርሰኛል። እኔ ግን ያው ይሄን ሳምንት ቢደርሰኝ ብዬ በጣም በቃ ማለት ዛሬ አሁን እኛ ጋር አሁን ይሄን ስቀርጽ ማለት ነው ዛሬ አርብ ነውና እኔ የፈለኩት በቃ ዛሬ ባገኝ ምናምን ኦር ደግሞ ቅዳሜ እሁድ እንኳን እሺ በቃ ብቻ ያን ሳምንት ከሰኞ ጀምሮ ቀርጻለሁ ብዬ ነበርና አልሆነ። መተናል። ዛሬ በጣም ደስ ብሎኛል። እንግዲህ ያው እንዳያችሁት ባለፈው ቤስት ባይ ሄጄ አላገኘው ነበር። ከዛ ድጋሚ ኦርደር አድርጌው እና አሁን
በሳምንቱ እንግዲህ ጠብቆ መጥቷል ማለት ነው እና በጣም ጓጉቻለሁ እስከ ከፍተው። እቃው እንደዚህ ሆኖ ነው የመጣልኝ። እናንተ ፊት ልክፈተው ብዬ ነው እንግዲህ እንዲህ ሆኖ ነው የመጣልኝ። እንግዲህ አሁን እንክፈተው ማለት ነው። ተዘጋጃችሁ? ሬዲ ናችሁ? እውነት በጣም ጓጉቻለሁ በጣም እና ካሜራ ካስተካክል ራሱ በቃ በጣም ነው የተጣደፍኩት። በለው ላጓጓችሁ ሰስፔንስ ነገር ካየሁት ሳይዙ እዛ ላይ ካየሁት በጣም ይሄ ትልቅ ነው ታውቃለህ። ይሄ ሳይዙ ይተልቃል ታውቃለህ። ሌላ እቃ መስሎኛል ለሴፍቲ የገባ ነው እና ፈንዳው አንዴ 911 ተደወለብኝ። በቃ እሺ ይሄን ንክፈት አሁን ይሄም ሌላ ላስቲክ አለው። ምን ጉድ ነው እንዴ! እቺ ትመስለኛለች ይሄ ማኑዋል ይመስላል። ስለዚህ ከመክፈታችን በፊት ይሄን እናነባለን ማለት ነው። አንድም ቀን አንብቤ አላቅም ባይዘው ይሄን ነገር ግን አስቀምጣለሁ ለረጅም ጊዜ። ብዙ ጊዜ አንብቤው አላቅም። እንክፈታትች ነው ከነባጉ ማለት ነው። በጣም አስተሻሸጋቸው ኳሊቲው ምናምን በጣም ነው የሚያምረው። ባይዘይ በጣም ነው የሚያምረው። ምንድናት ዲጄ ትላለች። ዲጄ እንዲህ ነው ገልብጣን ያስቀመጥነው ታውቃላችሁ። ስንከፍተው እንግዲህ ሁሉም ነገር እዚህ ውስጥ ተቀምጦ ነው ያለው። ስለዚህ አንድ በአንድ እያወጣን ያቸው ማለት ነው። እንግዲህ የመጀመሪያ ይወጣልን እድለኛ ይሄ ኤክስትራ ባትሪው ነው። ኤክስትራ ባትሪው አንድ ደግሞ የዚህ በጣም ደስ የሚለው ነገር ኤክስትራ ባትሪው እዚች ጋር ስታንድ ላይ ምናምን ማቆም ከፈለግን እዚህ እሱ ራሱ አለው። እንደገና ካሜራው ራሱ ስታንድ ማቆሚያ አለው። እሺ እዚህ ጋር እያወጣን እዚህ እናስቀምጥ መሰለኝ። እያወጣን እዚህ ጋር ቁጭ እናርጋቸው። ፕላስቲኮቹን ደግሞ እዚህ ጋር እናርጋቸውና በኋላ እንሰበስባለን። እሺ ቀጣይ እቺ ናት። እቺ ደግሞ ኤክስተንድ ማድረጊያው ነው አይደል? እንደ ስታንድ ይሄን ጨምረን እጀታውን እንዲጨምርልን ምናምን ማድረጊያ ነው። ይሄ ኤክስትራ ባትሪው ነው። ይሄ ዝም ብሎ ኤክስተንድ ማድረጊያ ብቻ ነው። ሌላ እቺ ምንድናት? እውነት ለመናገር አላውቅም ውስጡ ምን እንዳሉ። ሞሪያይ ስታንድ መቀመጫ ናት። እችትና ቁጭ ትላለች ማለት ነው። በጣም ያበደ ነው። ይሰፋል ከዚህም በላይ ኦኬ። ስታንዷ
ቻርጀር ኬብል የቻርጀር ኬብል አለ። ይሄ ደግሞ ማንጠልጠያው ይመስለኛል። የማይኩ ከቨር እና ንፋስ ምናምን ሲኖር እና አብሮት ምን አለ ማንጠልጠያው በእጅ እንደዚህ ለመያዝ ነው እና እንድቻርገን ድንገት ቢወድቅ እንኳን ይሄ ይዝልናል ማለት ነው። ለሴፍቲ አሪፍ ይመስላል። እቺ ዋይድ አንግሉን ዋይድ ማድረጊያ ካሜራውን ዋይድ ማድረግ ስንፈልግ ይመስለኛል። ሌላኛው እና በጣም ተወዳጁ ውስጡ ሁሉ ይታያል። ዋው ወይዘይ ምስል ላይ ከምታዩትና እንዲህ ከምታዩት በጣም ይለያያል። ብዙ ጊዜ ነገሮች ታውቃላችሁ አይደለ? ይሄ አሁን ውስጡ እንደሚታይ ጥቁር ነው፣ ዝም ብሎ ጥቁር ነው ይመስለኝ፣ ግን ውስጡ ይሄ ቦርዱ ምናምን ይታያል። ዋው በጣም ያበደ ነው። እቺው ተቀደም ያልኳችሁ እቺ የማይኮንትን ቤቱ ጋር ነው፣ በዚህ ጋር እዚህ ውስጥ ትገባለች ማለት ነው። ይሄ ሳይት መስክ ላይ ውጭ ላይ ማለት ነው፣ ንፋስ ምናምን ያለበት አካባቢ ስንሆን እንደዚህ አድርገን እንጠቀማለን። እና ወልቅ ዝም ብሎ መንቀል ነው አላውቅም። እንግዲህ ሌላኛው እቺን እንግዲህ እንዲህ ነው እንዲህ እንከታታለን ማለት ነው። የማግኔት ግን በማግኔት የሚሰራ ያየው መስሎኝ ነበረ። እቺ ግን እንደች ናት። እንድቻርገው ልብስን ቆንጠጥ አድርጋ እዚህ ስር ትይዛለች ማለት ነው። አሪፍ ናት፣ በጣም ደስ ይላል። እና አሁን የመጨረሻውና በጉጉት ሲጠበቅ የነበረው ማለት ነው በጣም ደስ ትላለች። ትንሽ የመክበድ ነገር ትንሽ ብዙም አይደለም። ላስቲክ አለው። ላስቲኩን መጀመሪያ እንልጣለን ማለት ነው። ላስቲኳን እና አንድ ያየሁት ነገር መክፈት ስንፈልግ ዝም ብለን እንዲህ ማዞር እንችላለን። እዚህም እንነካለን መሰለኝ እና ዝም ብለን መክፈት ከፈልገን እንዲህ ማድረግ ብቻ ነው። እንግዲህ አሁን ልዩነቱን ላሳያችሁ። በሁለቱም እየቀረጽኩ ነው። እንግዲህ ልዩነቱን እናንተ ትፈርዳላችሁ። አንዱ ልዩነት ምንድነው ለኔ የሚታየኝ አሁን ላይ ማለት ነው፣ እንዲህ እየተራመድኩ ወክ እያረኩ ስቀርጽ ስልኬ የመንገጫገጫ አይነት ነገር ይኖረዋል። ግን ይሄ ጊምባሉ በቃ ጊምባሉ አልኩ፣ ያው ጊምባል ስላለው የመንቀሳቀስ እንትኑ በጣም ይቀንሳል። የዲጂአይ ኦስሞ ፓኬት ስሪዮ የመንቀሳቀስ እንትኑ በጣም ሌስ ነው። ይሄኛው እንደምታዩት ትንሽ ገጭ አለው፣ ይንቀሳቀሳል። በተረፈ አሪፍ ነው። ይሄም አገልግሎኛል፣ ጠቅሞኛል። ሞር ደግሞ ያው የተሻለ ነገር ሲመጣ ከተሻለ ጋር መቀጠለው። ድምፁ አሁን እየቀዳውላችሁ ያለሁት ከዚህ በፊት የቀዳዋቸው እንዳለ በሌላኛው ማይክ ነው። አሁን ግን እየቀዳው ያለሁት በራሱ በዲጂአይ ማይክ ነው። ይሄው እዚሁ ደረቴ ላይ ባለው ማለት ነው። እና ይሄን ይመስላል እንግዲህ የቱ ያምራል የሚለውን እናንተ ሞርን ተበሉት። ለኔ እንግዲህ ወድጄዋለሁ። ይሄን ወድጄዋለሁ። ይሄኛው አሪፍ ነው። በሰዓቱ በጊዜው አሪፍ ነበረ። ግን እንግዲህ ቴክኖሎጂ ትላል። እጄንም እየደከመኝ ነው። ሁለቱን እንዲህ መያዝ በጣም ያደክማል ባይዘውና እየደከመኝም። ሁለተኛ ይሄኛው ዲጂአይ ኦስሞ ፓኬት ስሪው ማለት ነው ትራክ ያደርጋል። እኔ አሁን ፌሴን ትራክ ባረገው እና ብንቀሳቀስ ለምሳሌ አሁን ለኩኪንግ የሆነ ነገር እየሰራው ምናምን ባሳያችሁ እኔ ወደሚሄድበት እየተንቀሳቀሰ እየዞረ እንዲቀርጸኝ
ትራክ ማድረግ እችላለሁ። እሱም አንደኛው አድቫንቴጅ ነው። ሌላኛው የማይኩ ነው። ብቻ ብዙ አሉት። ያው ሞር ገብታችሁ ይሁት ከፈለጋችሁ ማለት ነው። እና ግን እኔ ይሄን ወድጄዋለሁ። ከዚህ በኋላ እንግዲህ በዚህኛው ይሆናል ሁሉን ነገር የምናስተላልፈው የምንቀርጸው ማለት ነው። እና ለዛሬ የነበረኝ ፕሮግራም ይሄ ነው። እና እስከዚህ ድረስ ስለተከታተላችሁኝ አመሰግናለሁ እጅግ አድርጌ። ከዚህ በኋላ በዚህ በአዲሱ ካሜራ እንቀጥላለን ማለት ነው። እስከዚህ ስለተከታተላችሁን እጅግ አድርጌ አመሰግናለሁ። መልካም ቆይታ፣ መልካም ጊዜ ይሆንላችሁ ማለት ነው። በቀጣይ እስከምንገናኝ ይህን ቪዲዮ ላይክ፣ ሼር፣ ኮሜንት አድርጉት። እንደገና ሰብስክራይብ በማድረግ የደወል ምልክቷን በመጫን የዚህ ዩቲዩብ ቻናል አባል ይሁኑ፣ ቤተሰብ ይሁኑ። እንግዲህ አበረታቱኝ እላለሁ። ባባይ